እየነገርኩ አትታ መርዝ ብላ እየነገርኩ ደች ናትን እናቴ ትሙት አልደበረኝ ጭራሽ ነው ያልደበረኝ ማለት ነው። እስኪ ዘለል ከዋንጫውም ገለል ምን ትላለህ? አንዴ እንኳን በደበደ በሜዳ ሻምፒዮኖቹን ነው እየገጠምክ ያለው። አወከው ይሄን ክለብ 4 ዋንጫ ፍሩ። የምሬ ነው፣ ከልቤ ነው መነግራችሁ። 4 ዋንጫ አርሰናል እንዳያሳካ ፍሩ። ምክንያቱም ማለት ነው አርሰናል ዋንጫውን እየፈለገው ብቻ አይደለም፣ ዋንጫው ራሱ አርሰናልን እየፈለገው ነው። ምን አይነት እጣ ድልድለው! ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ በደበ ቤተሰብ ቢያንስ 5 ጊዜ አካውንታችን ልክ አይደለም። ሰሞኑን በኤፍኤ ካፕ የሩብ ፍጻሜ እጣ ድልድል ከሳውዛምፕተን ደርሶናል። ምን አይነት እድል ነው ዘንድሮ! አርሰናል እኮ እንደዚህ እድል አልነበረንም እስከዛሬ። ለዛ ነው ባይዘው ዋንጫ ራሱ በጣም ችለን እምናጣው። አሁን ግን ማለት ነው እድል ራሱ እንደዚህ ብላ ዋንጫው ራሱ ኑ እያለን ነው። ለማንኛውም ጋይስ ቼልሲ ከፖርትቪል የቼልሲ ነው ቀላሉ። ቼላው አንቀልቅሏታል ማለት ነው፣ አንቀልቅሏታል። ሩዚኔር እኔ ጃሌ አርቴታ ድጋሜ ሊለጥፍሽ ነው፣ እየታወቀኝ ነው። አርቴታ ድጋሜ ግማሽ ፍጻሜ ላይ አግኝቶ ያስቀይምሻል። ማንቸስተር ሲቲ ከሊቨርፑል ደርሶታል፣ የሚገርም ድልድል። ከዛ ሊድስ ዛሬ ከዌስትሃምና ከብሬንፎርድ አሸናፊ ጋር ይፈሳፈሳል። ለማንኛውም ኤፕሪል 4 ከሳውዛምፕተን ጋር በኤፍኤ ካፕ እንጫወታለን። ይመቻችሁ ቤተሰብ። ኤፍኤ ካፕ ድልድል ወጥቷል። እኔ እኮ አርሰናል እድል ኤፍሲ ብያለሁ። እኔ አርሰናልን እድል ኤፍሲ፣ ምን አይነት እድለኛ ቡድን! ከሳውዛምፕተን አዌ ደርሶታል። ቼልሲም እድሉ ኤፍሲ ከፖርትቬል በሜዳው ደርሶታል። እኛስ ከኒውካስትል እዛ አፋግተው አሁን ደግሞ ከሊቨርፑል ደርሶናል። ቤት ችግር የለው። ሊቨርፑልን ዘንድሮ ደርሶ መልስ ነው። ሜዳቸው ላይም ሜዳችን ላይም 3-0 ሜዳቸው ላይ ወለላን። አሁን ደግሞ ደስ የሚለው ነገር በሜዳችን ነው የደረሰን። ቁጭ ብዬ በቲቪ እያየው ነበር። ይሄን ይመስላል እንግዲህ የኤፍኤ ካፕ ኳርተር ፋይናል ከ20 ምናምን ቀን በኋላ ኤፕሪል 4 እና 5 ቅዳሜና እሑድ ማለት ነው የሚደረጉ ይሆናሉ። እነዚህ ጨዋታዎች ምርጥ ነው፣ ችግር የለውም። እኛ እየታገልን ፋይናል እንደርሳለን። እነሱ ቀላል ጌም እያሸነፉ ይድረሱ እንበሏል። ቴሌግራምን መቀላቀል እንዳረሱ። የሚገርም ትኬቶች አሉ። በዋኔክስ እየተሰራ ነው ቀን በቀን። ናሆም ፕሬዲክሽንስ ብላችሁ ጆይን በሉ። ፒስ። የእንግሊዝ ኤፍኤ ካፕ እጣ ድልድል አሁን ይፋ ሆኗል። በዚህ መሰረት ቅዱሳኖቹ ሳውዛምፕተኖች በሜዳቸው ከአርሰናል፣ ቼልሲ በሜዳው ከፓርትቬል፣ ማንቸስተር ሲቲ በሜዳው ከሊቨርፑል፣ የዌስትሃም እና የብሬንትፎርድ አሸናፊ በሜዳው ከሊድስ ጋር የሚገናኙ ይሆናል። እሰይ ይላል። ውይ ምን አይነት ጽድት ያለ ድሮን የደረሰን እላለሁ። ከሳውዛምፕተን ገባር ለፖርትቬል ነበር የፈለግነው። ፖርትቬል ለቸልሲ ተሰጥቷታል። ቸልሲ ትለፍ ቸልሲ ለዋንጫ ነው የምፈልገው። ከዛ ደስ የሚለው ከሁሉም የበለጠ ደግሞ ማለት ሰሞኑ ይህቺ ዋንጫ ከኛ አታልፍም ምናምን 500 ሚሊዮን አውጥተህ ኤፍኤ ካፕ ነው የምትበላው። ሼባው ከጌታ ከማን ሲቲ ጋር ደርሰዋል ማለት እኛ ማን እንዲያልፍ እንደምፈልግ እንገራችሁ። ማን ሲቲ እንዲዳከም ጨዋታ እንዲበዛበት ግን ተታግለው እንዲያልፍ በቃ ፐርፌክት ማለት ይሄ ነው። ከሊቨርፑል ጋር ሄደ ኢቲሃድ ላይ ትከሻከሻለ ገባር ማን ሲቲን ካለፍ ይሄ ዋንጫ የኔ ነው ምናምን ብለህ አውራ። የዛኔ ምን ብዬ እነግርሃለሁ 500 ሚሊዮን ያወጣው ኤፍኤ ካፕ ለመብላት ነው ትባላለህ ማለት ገባር። ለኛ ግን ማን እንደኛ መክፈል ጀመርን እንዴ? በጣም ያወጡት ዘንድሮ በጣም ያወጡት በእኛ ቅጥር ሱር ገብቷል ነው በቃ ገባር ለዲ ወደ ሳውዛምፕተን ነው ወይና እንቀበራታለን። ሳንጮት 4 ውስጥ ገባን ማለት ሳንጮት በቃ ከዛላ ቸልሲን ለፋይናሊስቱ ቸልሲ የሊድስና የዌስትሃምና ብሬንትፎርድ አሸናፊ ነው የምፈልገው። ከዛ ሳንጮት ፋይናል ደግሞ ቸልሲ እናገኛትና በነፃ ማለት ሳንጮት ይሄን ዋንጫ እንበለዋለን። ሳንጮት ማለት ገባረለ። የኤፍኤ ካፕ የኳርተር ፋይናል እጣ ድልድል እንግዲህ ወጥቷል። ሊቨርፑል ከማንቸስተር ሲቲ ደርሶታል። የመጀመሪያ ጨዋታቸውንም ኤፕሪል 3 ያረጋሉ። አርሰናልና ቼልሲ በጣም ቀለል ያለ እጣ ድልድል ደርሷቸዋል። አርሰናል ከሳውዛምፕተን፣ ከቼልሲ ከፖርት ቬል ጋር ይጫወታሉ። በጣም ቀለል ያለ ጨዋታ ነው የሚሆነው የሁለቱ። ነገር ግን ለሊቨርፑልና ለማንቸስተር ሲቲ ለአስጨራሽ የሆነ ትግል ያረጋሉ ወደ ሴሚ ፋይናሉ ለማለፍ የተገመተ ነገር ነው። ሪሜምበር ጋይስ
ኒውካስትል መቋጠረው እንዳንገናኝ ነው ላይ ትልልቅ ቡድኖች እንዳይሰበሰቡ ነው ብዬ ነበረ። አሁንም ሊቨርፑልና ሲቲ እድለኛ አልሆኑም። እርስ በርስ ተገናኝተዋል። ሲቲ ቻምፒየንስ ሊጉ ላይ ሪያል ማድሪድን ይገጥማል፣ ኤፍ ኤ ካፑ ላይ ሊቨርፑልን ይገጥማል። እንግዲህ ምን አይነት ሲዝን እያሳለፉ እንደሆነ አላቅም። የማን ሲቲዎች በተደጋጋሚ ትልልቅ ቡድኖች የደርሷቸው ነው የሚገኙ። ነገር ግን አርሰናል በአንጻሩ በጣም ቀላል ጨዋታዎች ነው የደረሱት የሚገኙት ቻምፒየንስ ሊግ ላይም፣ ካራቦ ካፕ ላይም፣ ኤፍ ኤ ካፕ ላይም እና መልካም እድል ሊቨርፑል። ጀማአው ምን አይነት ድልድል ነው የወጣው? ምን አይነት ድልድል ነው የወጣው? እጅግ እድለኛ ነን ማለት እንችላለን። ጀማአው ከሳውዛምፕተን ጋር አርሰናል ደረሰው። ከሳውዛምፕተን ጋር ከሚደው ውጭ ያደርጋል። ያው ሳውዛምፕተን እናጋድማታለን። ግን እጅግ ያስገረመኝ ድልድል ማለት ነው ማንቸስተር ሲቲ ከሊቨርፑል አልደረሰውም። እናንተ ከሁለቱ አንዱ ባይ ባይ ማለታችሁ ነው። ጀማአው አለቀልሽ ነው ምንሽ። ሌላው እታች ብሬንፎርድ እና የዌስትሃም አሸናፊ ከሊድስ ዩናይትድ ጋር ይገናኛል። ቼልሲ ከፖርትቪል ጋር ደርሶታል። እሱ ራሱ የሚገርም ድልድል ነው የደረሰው። ግን ሊቨርፑል እና ሲቲ አንጀቴን ነው የበላችሁ። የምሬን ነው የምላችሁ፣ አንጀቴን ማለት ነው። ጀማው እንዴት አያችሁ ድልድሉን? እንኳን ደስ አላችሁ። እጅግ ቆንጆ የሆነ ድልድል ነው ያጋጠመን ከሳውዛምፕተን ጋር። ዘንድሮ እድል ራሱ ከኛ ጋር ነች። 4 ዋንጫ ለማሳካት ነው እየሄድን ያለ ነው። እድል ደግሞ እናንተ ካልበላችሁ ብላ እየገፋችን ነው። ምን አይነት ድልድል ነው! ኤፍ ኤ ካፑ እንግዲህ ድልድሉ ይፋ ሆኗል። የአራዳ ልጆች በሚያስገርም ሁኔታ አሁንም አርሰናል ከሳውዛምፕተን ሲሆን የተደለደለው እጅግ በጣም ከባዱ ድልድል ደግሞ ማንቸስተር ሲቲ እና ሊቨርፑልን ያገናኘ ይሆናል ማለት ነው። አንዳቸው ድርግም ልም ይላሉ የአራዳ ልጆች። ቼልሲ ከፖርትቬል ጋር የተገናኘ ሲሆን ዌስትሃም እና በሬንትፎርድ አሸናፊ ሊድስን የሚገጥሙ ይሆናል ማለት ነው። አሁንም ዋንጫ ከአርሰናል እና ቼልሲ ጋር የለንደን ክለቦች የተሻለ ድልድል ያገኙ ይመስላሉ። እንግዲህ ማንቸስተር ሲቲ እና ሊቨርፑል ደግሞ እርስ በርስ እንግዲህ የሚፋጁ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዴት አገኛችሁት? በደም ሼር ኮፕ ሊንክ እየተደረገ ይመቻችሁ። አረ ምንድን ነው? ወይኔ ከተመልከቱ ይታያችኋል። ሊቪያንስ ከሲቲ ጋር በኤፍ ኤ ካፕ ሩብ ፍጻሜ ኳርተር ፋይናል እንግዲህ ደርሶናል። እጅግ በጣም ነው የሚደብረው። ተመልከቱ ለና አርሰናል የደረሳቸው ከሳውዛምፕተን ቼልሲን አረ ዘንድሮማ አልጋ በአልጋ የሆነለት አርሰናል ነው በሁሉም ምድብ። እንደው እኔ ጣወጣጡ እንዴት ነው እኛን ነው። ለማንኛውም እንግዲህ ከሲቲ ጋር ደርሶናል። ችግር የለውም። እቺን ክለብ እኮ ለዳኛ ካልከፈለች እናሸንፋለን። በእውነት ነው የምላችሁ። እኔ ይሄ ክለብ እንዳቃጠለኝ ዘንድሮ የቨርጂል ቫንዳይ ጎል ያ የተሻረው የማርክ ጌሂ አንረሳም። በእውነት ነው የምላችሁ። ያን ሁሉ በቀል ካልከፈሉ ማለት ነው ለዳኛ ካልከፈሉ ይሄንን ጨዋታ ያው በእርግጥ ኢታድ ላይ ነው። በጣም ቢግ ጌም ነው። ሊቪያንስ ግን ይሁን ለበሮ ካሉን ሄደን እንገጥማለን። ይመቸን።